ሰላም ጤና ይስጥልኝ እንደምን አላችሁ ደህና ናችሁ ወይ? ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ ማካፍላችሁ 7 በእርግዝና ወቅት ማስወገድ ያሉብንን ነገሮች ነው የምነግራችሁ። እኔ ራሴ እርጉዝ ነኝ። የመጀመሪያ ልጄን እርግዝና የመጀመሪያችሁ ለሆነ እንደኔ ይረዳችኋል ብዬ አስባለሁኝ። አንደኛ በጀርባ መተኛት ነው። እርጉዝ ሴቶች በጀርባ ለረጅም ጊዜ መተኛት አይመከሩም። በተለይ ደግሞ ከፈርስት ትራይሴሚስተር በኋላ ማለትም እርግዝናችን ካወቅን ከ3 ወር በኋላ በጀርባችን ለረጅም ጊዜ መተኛት አይመከርም። ምክንያቱም በጀርባችን ስንተኛ የደም ዝውውራችን ያንሳለኝ። ወደ ልብና ወደ ጽንሱ መሄድ የሚገባውን ያክል ደም የማይደርስ ከሆነ የኦክሲጅን እጥረት ያጋጥመናል ማለት ነው። የኛ ማተነፋፈስ ችግር ላይ ይወድቃለኝ። ለጽንሱ ማግኘት የሚገባውን ያክል ኦክሲጅን አይደርሰው ማለት ነው። ያንን ለመከላከል በግራ ጎን መተኛት ይመከራለኝ። እኔም ብዙ ጊዜ የምተኛው እንግዲህ በግራ ጎኔ ነው። ራሴን ስነቃ በጀርባ ተኝቼ ካገኘሁት ወዲያውኑ አስተካክዬ አቅጣጫዬን በግራ በኩል ተኛለሁ ማለት ነው። ሁለተኛ ነገር ያገኘነውን ሁሉ አለመመገብ ነው። ሰው የሰጠንን ወይም ያገኘነውን ነገር በሙሉ መመገብ የለብንም። ፍራፍሬ በእርግዝና ወቅት መመገብ በጣም ጥሩ ነው፣ ሪከመንድ ይደረጋለኝ። ግን የተወሰኑ ፍራፍሬዎችን ከመመገብ መቆጠብ አለብን። እንደ አናናስ፣ ፓፓያ፣ ያልበሰለ አሳ፣ እንደ ሱሺ፣ ማንኛውም ከውሃ የወጣ ምግብ ያልበሰለ ከሆነ ከሱም መቆጠብ መቻል አለብን። በእኛ ባህል ጥሬ ስጋ እንወዳለን፣ እሱንም ማቆም አለብን። ከዚሁ ጋር ተያይዞ ደግሞ ያልበሰለ እንቁላልም ጥሩ አይደለም፣ በሳልሞኔላ የተጠቃ ሊሆን ስለሚችል ማንኛውም ያልበሰለ እንቁላል ያለበት ኬክም ሊሆን ይችላል፣ እሱን ከመመገብ መቆጠብ አለብን። ሶስተኛው ነገር ካፌን አለማብዛት ነው። እንግዲህ ካፌን ቡና ውስጥ ብቻ አይደለም የሚገኘው፣ ሶዳ ሊሆን ይችላል፣ ሻይ ሊሆን ይችላል። ካፌን በብዛት መጠጣት በእርግዝና ወቅት ጥሩ አይደለም ለጽንሱ። ምክንያቱም በፕላሴንታ አልፎ ለጽንሱ ስለሚደርሰው እሱ ደግሞ የልብ ምቱን እንዲጨምር ያደርጋል የጽንሱ። ይህን ስል ታዲያ ጭራሽ ማቆም አለብን እያልኩ አይደለም፣ ግን ከ1 እስከ 2 ካፕ በቀን መጠጣት እንችላለን። በእርግጥ ከእርጉዝ ሴት እንደ ጤናችን ሁኔታ ሊለያይ ይችላል። እሱን ደግሞ በይበልጥ ከጤና ባለሙያችሁ ጋር ማማከር ወሳኝነት አለው። አራተኛ ከአጫሽ ሰው መራቅ ነው። የግድኛ ስላላጨስን ብቻ ያን የሚጎዳ ላይመስለን ይችላል፣ ግን አጠገባችን የሚያጨስ ሰው ካለ በሚያጨሱበት ወቅት የሚተነፍሱትን ነገር ነው እኛ መልሰን ወደ ውስጥ የምንስበው። ያ ደግሞ ለጽንሱ በጣም አደገኛ ነው። እሱን ግንዛቤ ውስጥ በማድረግ እንግዲህ ጓደኞቻችን ሊሆን ይችላሉ፣ ፋሚሊ ሜምበር ሊሆን ይችላል፣ አብሮን የሚሰራ ሰው ሊሆን ይችላል፣ በሚያጨሱበት ወቅት ሁኔታውን አስረድቶ ከአካባቢያቸው መራቅ በጣም ወሳኝነት አለው። እንግዲህ ጤነኛ የሆነ ልጅ መውለድ ከፈለግን ወይም ጤነኛ የእርግዝና ጊዜ እንዲኖረን ከፈለግን ይሄን ማድረግ ግድ ይለናል። አምስተኛው ከፍታ ያለው ጫማ አለማድረግ ነው። ከፍታ ያለው ጫማ ወይም ሃይ ሂል በእርግዝና ወቅት መልበስ አይመከርም። ምክንያቱም ሰውነታችን በእርግዝናው ምክንያት ሎወር ባክ ስትሬን ይሆናልኝ። ስትሬን በሚሆንበት ወቅት እንደገና ሃይ ሂል ስለምናደርግ ሞር ስትሬን እንዲሆን ነው የሚያደርገው። ባላንስ መጠበቅም ላይኖር ይችላል፣ ልንወድቅ እንችላለን። ከወደቅን ደግሞ እንግዲህ ኮንሲኩዌንሱን የሚመጣውን መዘዝ ለእናንተ ተወዋለሁኝ እና በተቻለን መጠን እርግዝናችንን እስከምንጨርስ የምንወዳቸውን ጫማዎች ክሎዚት ውስጥ ማስቀመጥ ግድ ይለናል። ስድስተኛው ብዙ መቆም ወይም መቀመጥ ለረጅም ጊዜ አይመከርም ለእርጉዝ ሴቶች። ሪሰርች እንደሚያሳየው እንግዲህ ለብዙ ጊዜ የእርጉዝ ሴቶች የሚቆሙ ከሆነ የጽንሱን እድገት ያቀጭጨዋለኝ። የምንወልደው ልጅ በክብደት ያነሰ ወይም ዴቨሎፕ በጣም ያልሆነ ይሆናል ማለት ነው። ከዚሁ ጋር በተያያዘ ለእርጉዝ ሴቶች ረጅም ሰዓት መስራት አይመከርም። አይነው ብዙዎቻችን እርጉዝ ሆነን ነው የምንሰራው። እስከ መጨረሻው ቀን የምንሰራ ሰዎች አለን። ስራችን ግድ ሆኖብን ወይም መቀነስ የማንችልበት ሁኔታ ሊኖር ስለሚችል ግን ስራችን በአግባቡ እየሰራን በመሀል እረፍት ማድረግ መቻል አለብን።
እርጉዝ ሴት ሪላክስ ማድረግ አለባትኝ፣ ስትረስ መቀነስ አለባትኝ፣ ምቾት መጠበቅ አለባት። ምቾት ስላችሁ እንግዲህ 24 ሰዓት ተኙ ያልኩ እንዳልሆነ እንድታቁልኝ እፈልጋለሁ። በተለይ ሌላ ህፃን ልጅ ቤት የሚኖር ከሆነ ለሚስቶች ወይም ቤት ለምንውል እናቶች ትንሽ ከባድ ሊሆን ይችላል እረፍት መውሰድ፣ ግን ግድ ይላል ለኛም ጤንነት ለጽንሱም ጤንነት። 7ኛ ያነበብነውን ሁሉ አለማመን ነው። ቀድመው የወለዱ ጓደኞች ሊኖሩ ይችላሉ። ቤተሰብ እንጠይቃለን፣ ኤክስፒሪየንሳቸውን ሼር እንዲያደርጉን ሪሰርች እናደርጋለን። በተለይ ደግሞ የመጀመሪያ እርግዝና ሲሆን በጣም ብዙ ነገር ስለማናቅ ብዙ ማወቅ እንፈልጋለን። እነዚህ ላይ አንድ ነገር አለ፣ ለአንዱ የሰራው ነገር ለአንዱ ላይሰራ ይችላል። በተለይ ደግሞ ሳይንቲፊክሊ ፕሩቭ ያልሆነ ነገር ሞክረ ነው በኋላ ሶሪ ከማለት ይልቅ ካሁን መጠንቀቅ ጠቃሚ ነው ብዬ ነው ማስበው። ምክንያቱም እያንዳንዱ ሰው ሪስፖንድ የሚያደርገው እንደ ጤንነቱ እንደ ሰውነቱ ይለያያል። በጣም ፕሪካሽንስ መውሰድ አለብን። በተለይ ደግሞ ሰዎች በልምድ የሚሰጡን ነገር ሂደን ዶክተር አማክረን የነሱን አድቫይስ እስካልተቀበልን ድረስ ዝም ብሎ በምክር ብቻ እሱን ተቀብሎ ፕራክቲስ ማድረግ ጥሩ ነው ብዬ አላስብም፣ ሪስክ ስላለው ማለት ነው። ከዛ ውጭ ግን ጥቅሙንም ጉዳቱንም የተለያዩ ሰዎች ምን ይላሉ የሚለውን በሰፊው ማየት ጥሩ ነው አንድ ነገር ከማድረጋችን በፊት ብዬ ነው ማስበው። እንግዲህ 7 በእርግዝናችን ወቅት ማድረግ የሌለብን ነገሮች ብዬ ያሰብኳቸውን ሼር አድርጋቸዋለሁኝ። እናንተ የምታውቁት ሌሎች ነገሮች ሊኖሩ ይችላሉ፣ ጻፉልኝ እንማማር። በተረፈ እርጉዝ ለሆናችሁ ልጆች መልካም የእርግዝና ወቅት እንዲሆንላችሁ እመኛለሁኝ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።